በአይን በብዛት የሚጎዱት አንደኛ ህፃናት በጣም ስለሚያምሩ ስለሚማርኩ ውብ ስለሆኑ ምናምን አይደለም ልጅ ሁሌም ማራኪ ነው አንደኛ ህፃናት ሁለተኛ ሴቶች ለምን ተፈጥሮ የሰጣቸው ውበት ስላለ እነዚህ ሁለቱ በብዛት በአይን ይጠቃሉ በብዛት 100 ሰዎችን ሰብስበህ ብትቀራ ከ100 ሰዎች ውስጥ አብዛኛው ሩቃ ስታደርግ የምታገኘው አይን ወይንም ሌላ ነገር የምታገኘው ሴቶች ላይ ነው ሊሆን የሚችለው በብዛት ስለዚህ ሴቶች ሀብት አላህ የሰጣችሁ ሰዎች ንግግራችሁ የሚማርክ ሰዎች ኒዕማ አላህ የሰጣችሁ ሰዎች በቃ ተሰሚነት ውበት ምናምን አላህ የሰጣችሁ ሰዎች ሁሌ አዝካሩ ሰባህ ወልመሳ ሊለያችሁ አይገባም እሱ ነው ጋሻችንና بعد الله عز وجل ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ሐሰንና ሁሴንን ሁሌ ሩቃ ያደርጉላችሁ ነበር اعيذكما بكلمات الله التامه من كل شيطان وهامه ومن كل عين لامه ሙሉ በሆነው በአላህ ስሞችና ቃላቶቹ አስጠብቃችኋለሁኝ من كل شيطان وهامه ከየትኛውም ሸይጣንና ተንቀሳቃሽ ጎጅ ከሆኑ እንስሳቶች ومن كل عين لامه ከሁሉም በይ ከሆነና ሐሲድ ከሆነ ሁላ አይን አስጠብቃችኋለሁኝ ብለው በአላህ አስጠብቃችኋለሁ ብለው ዱዓ ያደርጉ ነበር